ናችሁ በዛሬው ዕለት የምናየው ደግሞ ምንድነው ፋስተር ሜተድ ወይም የተሻለ በትምህርታችን ውጤታማ ለመሆን በምናነበት ጊዜ ፎከስ ዱነን ጥሩ ውጤት እንድናመጣና አካዳሚካሊ ወይም ያነበብነው ነገር ወደ አእምሯችን ሲንክ እንዲሆን እንዲገባ የተሻለ የማስታወስ አቅማችን ለመገንባት የሚያግዙን ወይም ፎከስ ዱነን እንድናነብ የሚያግዙ ሜቶዶች አምጥቼላችኋለሁ። ፋስተር ሜተድ ይባላል። ጻፉት፣ ደብተራችሁ ላይ ጻፉልኝ። ፋስተር FASTER ፋስተር ሜተድ ነው፣ አብሪቬሽን ነው። ፋስተር ሜተድ በጣም ወሳኝ ነው። ኮንሴንትሬት ሆነን ፎከስ ሆነን እንድናነብና የተሻለ ፐርፎርማንስ እንድናመጣ ያግዘናል ማለት ነው። ይሄ በጣም በትምህርታችን ላይ አክሰለሬት እንድናደርግ በጣም ያግዘናል። በጣም አሪፍ ሜተድ ነው ማለት ነው። የመጀመሪያው ምንድነው? ፎርጌት ነው። ኤፍ ማለት ምንድነው? ፎርጌት መጽሐፍ ለምሳሌ አንድ መጽሐፍ ቲንክ ኤንድ ግሮው ሪች የሚል መጽሐፍ ለምሳሌ ብትጀምሩ ያን መጽሐፍ ምንድነው ከዚህ በፊት የምታውቁት ኢንፎርሜሽን ሊኖር ይችላል። ያን ነገር እንደማታውቁት ራሳችሁን ማሳመን መርሳት ጀስት እና ደግሞ ዲስትራክሽኖች፣ የተለያየ ረብሻዎች ይኖራሉ፣ የተለያየ አሳብሽኖች ይኖራሉ፣ የተለያየ ሊሚቲንግ ቢሊፎች ይኖራሉ። እነዛን ነገሮች ፎርጌት ማድረግ እንደማታውቋቸው አስቲም ማድረግ አክት ማድረግ። ስለዚህ ፍሮም ስክራች እንደምታነቡ ራሳችሁን ማሳመን፣ ከዜሮ እንደምትጀምሩ ራሳችሁን ማሳመን ፎርጌት ሜተድ ይባላል አይደለም። እንዴት እንደርሳለን ልትሉ ትችላላችሁ፣ ግን ፎርጌት ሜተድ በጣም አስፈላጊ ነው። ምንድነው ስንል አክት ነው። አክት ማድረግ አለብን ስናነብ። ምንድነው አክሽን ያስፈልጋል። አክሽን ለምሳሌ አክት ማድረግ ለምሳሌ ኢንጌጅ ዊዝ አክቲቪቲ ዊዝ ደ ማቴሪያል ነው። ቴክ ኖት ማድረግ፣ አስክ ኩዌሽን። ስለዚህ በምናነበት መጠየቅ ሊሆን ይችላል። የተለያየ ኢንጌጅ ማድረግ፣ ማቴሪያሉ ላይ ፓርቲሲፔት ማድረግ፣ አክቲቪሊ ኢንጌጅ ማድረግ በጣም አስፈላጊ ነው አይደለም። እዛ ጋር አክሽን ያስፈልጋል። ኖት መውሰድ፣ ጥያቄ መጠየቅ ሊሆን ይችላል። በምን ማድረግ አክቲቪሊ ኢንጌጅ ማድረግ ያስፈልጋል ማለት ነው። ትንሽ ደቂቃ ብቻ። እሺ ይቅርታ። በሶስተኛ ምንድነው ስቴታችን ማወቅ አለብን። ምናነበት ስቴታችን እንዴት ነው? አንዳንዴ ፊሊንጋችን ስቴታችን ማለት ነው ማኔጅ ዩር ኢሞሽናል ኤንድ ፊዚካል ስቴት ዩ ሃቭ ቱ ስቴይ ኦርጋናይዝድ ኤንድ ፎከስ መሆናችን ስቴታችን ያለንበት ኢንቫይሮንመንት ስቴታችን ማለት ኢነርጂያችን ምን ይመስላል፣ ለማንበብ ሙዳችን ምን ይመስላል፣ ያ ስቴታችን ያለንበትን ሁኔታ ማየት ማለት ጥሩ ስቴት ላይ ሆነን ያነበብነው ጥሩ ኢሞሽናል ሆነ በጥሩ ኢሞሽን ያነበብነው ነገር ምንድነው የመረሳት አቅሙ በጣም ዝቅተኛ ነው። ጥሩ ኢሞሽን ላይ ካልሆነ ግን ያን ነገር አናስታውስ። ተናደን ከሆነ የምናነብ ለምሳሌ ያን ነገር ማስታወስ አንችልም ማለት ነው የሆነ ሰዓት። ስለዚህ ስቴታችን ቼክ ማድረግ ጥሩ ስቴት ላይ መሆን አስፈላጊ ነው። እንዲህ ደግሞ ፋስት ከሚለው ኤስ ደግሞ ምንድነው ስቴት ብለናል። ቲ ምንድነው? ቲች አዘርስ አይደል? ምን ማድረግ አለብን? ለርን ዊዝ ዘ ኢንቴንሽንስ ኦፍ ቲቺንግ ሰምዋን ኤልስ። ስንማር ምንድነው ያን ነገር ስናነብ ምንድነው አንድን ሰው እንደምናስተምረው እንደምናስረዳው ማሰብ ነገ ምንድነው ያን የተማርነው ነገር እንደምናስተምር ራሳችን ኮሚት ማድረግ አለ። ምክንያቱም የምናስተምረው ነገር ከሆነ ምንድነው በጣም ኮሚትመንት እናደርጋለን፣ በጣም ፎከስ እናደርጋለን፣ በጣም ዲተርሚን ሆነን እናነባለን አለ። ስለዚህ ያን ነገር እንደምናስተምር ራሳችን ማሰብ ፎከስ ማድረግ አለብን ማለት ነው። ዛትር ዋን ኢዝ ኢንተር ማለት ደግሞ ማለት ስኬጁል ዴዲኬትድ ታይም ፎር ለርኒንግ ኤንድ ስቲክ ቱ ኢት ነው። ሁሌም የምናነበት ታይም ምንድነው ተመሳሳይ መሆን አለበት። ወደ ንባብ የምንገባበት ሰዓት ምን መሆን አለበት? ዘሴም ቢሆን የተሻለ ነው። ተመሳሳይ ቢሆን በቃ ስፔሲፊክ የሆነ ታይም ቢሆን በጣም አስፈላጊ እና ለአእምሯችን በጣም አስፈላጊ። አእምሯችን ንቁ የሚሆነው ብዙ ጊዜ አላርም ባረግ ነው ሰዓት ነው አይደለም። ብዙ ጊዜ አላርም አሁን ቀጥራችሁ ስትነሱ ቆይታችሁ ምንድነው ከሆነ ሰዓት በኋላ ራስ ዝም ብላችሁ ትነሳላችሁ በዛ ሰዓት አይደል። ስለዚህ አእምሯችን አላርም ማረግ፣ አእምሯችን ማለማመድ በጣም ወሳኝ ነገር ነው ማለት ነው። ዛትር ዋን ኢዝ አርሚስ ሪቪው። ስለዚህ you have to use space repetition to reinforce what you have learned አይደል። የተማራችሁትን ነገር ለማስታወስ ምንድነው ሪቪው ማድረግ፣ ራሳችሁን ሪቪው ማድረግ በጣም አስፈላጊ ነው። ራሳችሁን አስስ ማድረግ፣ ሪቪው ማድረግ፣ መከታተል። ዛሬ ያነበባችሁ ከሆነ ሰዓት ማንበብ በጣም ወሳኝ ነው ማለት ነው። ሪቪው ማድረግ አስፈላጊ ነው። the other one is የመጨረሻው ምንድነው ሁሌም ፋስተር ሜተድ እንዴት እየተጠቀማችሁ እንደሆነ ወይም እንዴት እየተጠቀማችሁ እንደሆነ ኢንቴንሽናሊ መጠቀም። ፋስተር ሜተድን ኢንቴንሽናሊ አስባችሁበት መጠቀም ማለት ነው። ስለዚህ እነዚህ ሜተዶች በጣም ወሳኝ ነው። ፋስተር ሚንስ FASTER አይደለም። ኤፍ ሚንስ ዋት ፎርጌት፣ የተማራችሁትን ነገር እንደማታውቁ አስዩ ማድረግ። ይሄ ምንድነው ከዜሮ ጀምራችሁ ምንድነው ምንም አስም ሳታረው ወይ ነገር እንደዚህ ነው ብሎ ሊሚቲንግ ቢሊፍ የተለያየ ቢሊፍ አሳምፕሽኖችን
ረስታችሁ ማንበብ ከዜሮ ጀምራችሁ ስታነቡ ዲፕሊ ኢንጌጅ ታደርጋላችሁ። ዛዘር ዋን ኢዝ ኤም ኢዝ አክት ማድረግ፣ አክሽን መውሰድ፣ ኖት መውሰድ፣ ጥያቄ መጠየቅ አለ። አክሽን ያስፈልጋል ስታነቡ፣ አክቲቭሊ ኢንጌጅ ማድረግ። ዛዘር ዋን ኢዝ ኤስ ሚንስ ስቴት ነው። ስቴታችሁን ማየት፣ ፖዚቲቭ ስቴት ላይ መሆናችሁን፣ ኢሞሽናችሁ ጥሩ ላይ መሆን፣ ጥሩ ሙድ ላይ መሆናችሁን ስታነቡ ቸክ ማድረግ አለበት። ጥሩ ሙድ ላይ ካልሆናችሁ ባታነቡት ይሻላል፣ አታስታውሱትማ ብታነቡ። ስለዚህ ኢሞሽናችሁን ስቴታችሁን ቸክ ማድረግ አስፈላጊ ነው ማለት ነው። ዛዘር ዋን ኢዝ ቲች ነው። ቲች ወይም እንደምታስተምሩ የተማራችሁት አሁን የምታነቡትን ነገር ነገ እንደምታስተምሩ የሆነ ሰው እንደምታስረዱት ማሰብ። ስለዚህ ኢንቴንሽናል እንድታነቡ ኮሚትድ ሆናችሁ እንድታነቡ ያደርጋችኋል ማለት ነው። ዛዘር ዋን ኢዝ ኢንተር የምንለው ደግሞ ምንድን ነው? ሁሌም በዛ ስፔሲፊክ ታይም ወይም ሁሌም ተመሳሳይ ሰዓት በተመሳሳይ ሰዓት ያን ነገር ማንበብ የንባብ ልምዳችን ማዳበር በጣም ወሳኝ ነው። ዛዘር ዋን ኢዝ ሪቪው ማድረግ፣ ሪጉላሪ ሪቪው ማድረግ በየጊዜው ከሆነ ታይም ጋር በኋላ ምንድን ነው ማንበብ። ለምሳሌ ዛሬ ያነበባችሁት ከዛሬ 3 ቀን በኋላ ብታነቡ፣ ከዛ ከሳምንት በኋላ፣ ከዛ ከ3 ሳምንት በኋላ ብታነቡ ነው ሎንግ ተርም ላይ ወይም በአእምሯችሁ ለረጅም ጊዜ ሬጂስተር እንዲሆን ያግዛል ማለት ነው። እነዚህ ሜቶዶች በጣም አሪፍ ናቸው። አፕላይ አድርጓቸው። ከጠቅሟችሁ ለሌሎችም ይጠቅማሉ የምትል ከሆነ ሼር አድርጓቸው። ቪዲዮ ላይክ አድርጉ። እንዲህ ደግሞ ሰብስክራይብ እያደረጋችሁ ቻናል ግሮ እንድታደርጉልኝና የበለጠ እንድሰራ ብታደርጉኝ አሪፍ ላቭ እወዳለሁ። አመሰግናለሁ።